በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሐሙሱ ለመጋቢት በዛቲ ዕለት አይረፈ ያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ መተው ክሳዳ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ሐሙሱ ለወርኃ ግንቦት በዛቲ ዕለት ኮነ ስምዐ ቅዱስ ስምዖን ሐዋርያ አሐዱ ማሰርቱ ወክሌቱ ሐዋርያት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በዚህች በ15ኛ ግንቦት ቀን በዚህች ዕለት ከ12ቱ አንዱ ሐዋርያ ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪትና የነቢያትንም መጻሕፍት ተምሮ ያወቀ ነው። መንፈሳዊ ቅንዓትም በውስጡ አለበት። ስለዚህም ቀናኢ ተባለ። እርሱም ንጹሕ ፊት አይቶ የማያዳላ በሃይማኖቱ እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ የጻፈለትን የዮሴፍ ልጅ የሚሉትን የናዝሬቱን ክርስቶስን አገኘ ነው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይችላልን? አለው እንጂ አላደላለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ የክብር ባለቤት ጌታችን ይህ በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ አለው እንጂ ልብንና ኩላሊትን የሚመረምር ጌታችንም ፊልጶስ ሳይጠራህ በፊት በበለስ እንጨት ስር አየሁህ አለው። ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪ በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድ መምህራንም አልተቃወመም። እነርሱ ከዚህ የሚበልጥ ድንቅ ተአምራትንና ኃይሎችን አይተው ለእውነት አልተገዙምና። ስለ እርሱ እንዲህ ተብሏል። ጎልማሳ ሆኖ ሳለ ከአሕዛብ ወገን ከሆነ ጎልማሳ ጋር ተጣልቶ አንዲት ዓመታትን መትቶ ገደለው። በቤቱ አጸድም ባለ ዕፀ በለስ በስሩ ቀበረው። ይህንንም ማንም አላወቀበትም። ሁለተኛም በሕፃናት እልቂት ጊዜ እናቱ በአገልግል ውስጥ አድርጋ በበለስ እንጨት ላይ ሰቅላ ተሸሽገው እንደነበር በጭልታም አውርዳ አጥብታ መልሳ ትሰቅለዋለች። የመከራውም ጊዜ ጸጥ እስካለ ድረስ እንዲህ ታደርግ ነበር። መድኃኒታችንም በምልክት ከእርሱ የሆነውን በገለጠለት ጊዜ የተሰወረውን የሚያውቅ ሁሉንም የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜም ራሱን ዝቅ አድርጎ ለመድኃኒታችን ተገዛለት። ከዚያችም ሰዓት ጀምሮ ተከተለው። ከ12ቱ ሐዋርያትም ጋር ተቆጠረ። አጽናኝ የሆነ የመንፈስ ቅዱስን ጸጋ በተቀበለ ጊዜ የሀገሩ ሁሉ ቋንቋ ተገለጠለት። መለኮታዊ ምስጢርንም አወቀ። ወደ ኩርጂ ሀገርና ወደ እልብጅህ ከተማ ከሃዲያን በድንቁርና ወደሚኖሩበት ሁሉ ገብቶ የሃይማኖትን ብርሃን አበራላቸው። ከተራቃቂዎችና ከሰነፎችም ብዙዎችን መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስትና ጥምቀትን አጥምቆ ነጣቂዎች ተኩላ የነበሩትን የዋሃን በጎች አደረጋቸው። ሁለተኛም ወደ ሌሎች ከሃዲያን ሀገሮች ወደ በራንጥያ ደሴትም ሄዶ በውስጣቸው ሰበከ። ይዘውም ጽኑ ስቃይን አሰቃዩት። እርሱ ግን ኃይልንና ብርታትን ጨመረ። በእግዚአብሔር ኃይልም ሙታንን አስነሳ። እንዲያጠምቃቸውም ለመኑት። የክርስትና ጥምቀትንም አጠመቃቸው። ብዙ ዘመንም ኖረ። ከዚህም በኋላ ከሃዲያን ይዘው በእንጨት ላይ ሰቀሉት። በዚህም ምስክርነቱን ፈጽሞ ከወንድሞቹ ሐዋርያት ጋር የማይጠፋ መንግስትን ወረሰ። ለእግዚአብሔር ምስጋና ይሁን። እኛንም በከበረ በዚህ ሐዋርያ ጸሎት ይማረን። ለሁላችንም የክርስቲያን ወገኖችን በረከቱ ትድረሰን ለዘላለሙ አሜን። ሰላም እብል ብእሴም ሁረ ዘመጽሐፈ ኦሪት ሕገ ወዘነቢያት መዝሙረ አመ ውእቱ ወሬዛ ታሕተ ዕፀ በለስ ዘገብረ ወልደ ማርያም አምላክ ሶበ ህዋአቶ አይመረ ለትእዛዘ ጽድቁ ወሕጉ ናትናኤል ገረረ ወበዛቲ ዕለት ኮኑ ሰማዕተ አርባዕቱ ምዕት ሰብ በሀገረ ደንደራ ዘላዕላይ ግብጽ። በዚህችም ቀን በላይኛው ግብጽ ውስጥ በደንደራ ከተማ 400 ሰዎች በሰማዕትነት ሞቱ። ብዙ ስቃይንም ሲያሰቃያቸው ከኖሩ በኋላ የምስክርነታቸው ፍጻሜ በዲዮቅልጥያኖስ ዘመነ መንግስት መጨረሻ ራስን በመቆረጥ ሆነ። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ወበዛቲ ዕለት ተዝካሮሙ ለሚናስ ዲያቆን ባይታዊ ወአባ ሐርበጥላክያ ወሰማዕታት ቀርጤኖስ ወበእሲቱ ማይበራን ኤስድሮስ በረከቶም ታል ምስሌነ ለዓለመ ዓለም። በዚህችም ዕለት የባይታዊ ሚናስ ዲያቆንና የአባ ሐርበጥላክያ ሰማዕታት የሆኑ የኤስድሮስን ማይበር የሆኑ ቀርጤኖስና ሚስቱ መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለክሙ አርባዕቱ ምዕት ሐራ ዘኮንክሙ ሰማዕተ በምድረ ደንደራ ምስለ ሚናስ ዲያቆን ለብህታዊ ንብረት ዘአፍቀራ ከመ ትሁር ነፍሰ ዚአየ ሀበ ነፍሳቲክሙ ሆራ በትንባልየክሙ ቅጽኡ አሰራ ሰላም ለንዋየ ክርስቶስ መሐቄሁ ዘአስረቀ ጽዱላነ ዘርአ ወብሩሃነ ደቂቀ ለእለ ድኅሬው ነገሥት እስከነ ተሰባህ ጥቀ ያሰርጉ ቤተ አምላክ እንተ ውእቱ ነደቀ በመዝገበ ንግሱ ዘሃሎ እያትረፈ ወርቀ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለግንቦት በዛቲ ዕለት አይረፈ ኢያሱ ሲራክ ወልደ አልዓዛር ዘኢየሩሳሌም ዘአንቃአ ለጥበብ እምልቡ
ወበዛቲ ዕለት ተስካሩ ለቅዱስ ዮሐንስ ወንጌላዊ ወበእንተ ስብከቱ ውስተ ሀገረ እስያ ወኤፌሶን ወኩሎም አይጉር እላውዶም ወበእንተ ዘበጽሖም እንዳቤ በስጥመተ ባሕር። ወበዛቲ ዕለት ተስካሮሙ ለሰማዕታት ኤጲስቆጶሳት ወይምንዋስ ወልደ ዮሴፍ በረከቶም ታሉ ምስሌነ ለዓለመ ዓለም ዘአቅረብኩ ማኅሌተ አዘኪርያ አእላፈ እምእለ ተጸምዱከ ዘልፈ ለላ አነብብ ተወከፍ ዘነዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤዛቲ መካን እስከ አረጋዊ ይቆል ውስፃን ለዘጻፎ በክርታስ ወለዘአጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስውረ ይምሃረነ ኢየሱስ ክርስቶስ እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሐሙሱ ለመጋቢት በዛቲ ዕለት አይረፈ ያ ከመ ትፍዲ ፍዳ በመጥባይት በሊ እስከ መተው ክሳዳ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት